بسم الله والحمد لله. يقول صلى الله عليه وسلم خيركم من تعلم القرآن وعلمه ወንድሜ ሆይ አንተ ሰው ነህ። ሰው ሁሉ ግን ሰው አይደለም። አንዳንዱ በስነ ምግባር የታነጸ በአላህ Subhanahu Wa Ta'ala ዘንድ የተወደደ በሰዎች ዘንድ የተከበረ ምርጥና ሙሉ ሰው ነው። አንዳንዱ ደግሞ ጎዶሎ ነው። አንዳንዱ ደግሞ በጭራሽ ሰው አይደለም የሚባልለት ሁሉ ይኖራል። አከሌኮ ሰው አይደለም ይባላል። ምርጥ ሰው ለመሆን ከፈለክ በአላህ Subhanahu Wa Ta'ala ዘንድ የተመረጥክና ሙሉ ሰው ለመሆን ከፈለክ ረሱል ሰለላሁ ዐለይሂ ወሰለም خيركم من تعلم القرآن وعلمه ከናንተ በላጩና ምርጡ ሰው ቁርአንን የተማረና ያስተማረ ነው ይላሉ። ቁርአንን መማር አስፈላጊ ነው። በቁርአን መኖር ያስፈልጋል። ቁርአን መማር ብለን ስንል ቃሉን ወይንም ለፍዙን ብቻ ሳይሆን ማዕናውንም ጭምር ነው። በቁርአን መስራት ያስፈልጋል። ቁርአንን አንብበን ከቁርአን ጋር ተዋውቀን ህይወታችንን በቁርአን የምንመራ አይነት ከሆነ በአላህ Subhanahu Wa Ta'ala ዘንድ የተመረቅንና የተወደድን የተመረጥን ሰዎች እንሆናለን። ለዚህ መስራት ያስፈልጋል። ከቁርአን ጋር መኖር ያስፈልጋል። في أمان الله والسلام عليكم ورحمة الله وبركاته.